አደራችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎ እና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ ብልጽግና በ2018 ምርጫ የሚጠብቀውን ውጤት ያገኛልን የሚል ነው። ብልጽግና ፓርቲ በዚህ 2018 ዓመተ ምህረት በሚደረገውና 20 ቀናት ብቻ በቀሩት ሰባተኛው ሀገራዊ ምርጫ የሚጠብቀውን ያህል ትልቅ ድልና ውጤት ያገኛልን? የዚህን ጥያቄ መልስ ለማግኘት የሚከተሉትን ጉዳዮች ማየትና መመርመር እጅግ አስፈላጊ ነው። ጉዳዩን ካለፈ ዘመን ታሪካችን ጋር አያይዘን እንመልከተው። ጊዜው በአጼ ቴዎድሮስ ዘመን ነው አሉ። አጼ ቴዎድሮስ ኢትዮጵያን አንድ ለማድረግ ከየመሳፍንቱ ጋር ጦርነትና ግብ ገጥመው ድል በድል እየተጎናጸፉ ህዝቡ ሀገር ማቅናቴን፣ ድል መጎናጸፌን፣ ልፋቴን፣ ለሀገሬ ስል መውጣት መውረዴን አይቶ ይደግፈኛል፣ ስራ ፈትና ወሬኛው አድማጭ የለውም ብለው ያምናሉ። በዚያ የድልና የጥጋብ ወቅት ህዝቡ ምን ይላል ብለው አጼው ባተሌና ተራሶ መስለው በገበያ መሃል ሲዘዋወሩ አንድ አይኑ የማያይና እግሩ መራመድ የማይችል ሰው ገበያው መግቢያ ዳርቻ ላይ ቁጭ ብሎ ለአላፊ አግዳሚው የአጼ ቴዎድሮስ ዘመን አብቅቶለታል እያለ ድምፁን ከፍ አድርጎ ይጮሃል። አጼውም በሰውየው ንግግር እጅግ ተገርመው ጠጋ ብለው ቴዎድሮስ መሳፍንቱን ሁሉ ድል አድርጎ እያንበረከከና እያስገበረ ሀገር እያቀና አይደለም እንዴ? ምን ሆኖ ነው ዘመኑ የሚያበቃው ሲሉ ይጠይቁታል። ሰውየውም እኔ ቁጭ ብዬ እሱ እየዞረ እሱ የእንስሳ ፈረስ እየጋለበ እኔ የሰው ፈረስ እየጋለብኩ እሱ አገር አቀናሁ ብሎ እያቅራራ እኔ አበቃለት ብዬ ሳወራ አሸናፊ ተሸናፊውን ጊዜ ያሳየናል አላቸው። አጼ ቴዎድሮስም በጉዳዩ እጅግ እየተገረሙ ሹልክ ብለው ወደ ቤተ መንግሥታቸው ተመለሱ። ዘመናት ተቀያይረው መቅደላ ላይ ብቻቸውን ሲቀሩ ወሬኛ፣ ሴረኛ፣ ሸረኛ ቀደመኝ፣ ብቻዬን አስቀረኝ፣ እውርና ሽባ በለጠኝ። ያንን እውርና ሽባ ሰምቼ ቢሆን ኖሮ በስራዬና በሰራዊቴ ብዛት ባልታበይ ኖሮ ነገሮቹን አይኔን ከፍቼ ባይ ኖሮ ወይ ነዶ አንድ ወሬኛን ሺፈረሰኛ አይቀድመውም ማለት ይኸው ነው እያሉ በጸጸት መብሰልሰላቸውን ቀጠሉ። በተመሳሳይ ሁኔታ ብልጽግናን፣ ልማቱን፣ ፖለቲካውን፣ ሚዲያውንና ፕሮፓጋንዳውን በአግባቡና በስርዓቱ አስተሳስረ ተንቀሳቀስ ሲባል ህዝቡ ልማቱን አይቶ ይደግፈኛል እያለ ሲመጻደቅ ተጎልተው የሚውሉ ወሬኞችና ሴረኞች ልማቱን ጭቃ ቀብተው ጥቁር ካባ አልብሰው ከእይታ ውጪ አደረጉበት። ከረፈደ በኋላ የሶሻል ሚዲያ ተጽዕኖ ፈጣሪዎች ብሎ የሰበሰባቸው ሰዎች ከመሳቂያነት ያለፈ ውጤት አላመጡለትም። የኑሮ ውድነቱን ለመቆጣጠር መቸገሩም የዜጋውን ህይወት መፈታተኑ ብቻ ሳይሆን ድሮ ኢትዮጵያ የሚለው ጆሮ ሳቢ ትርክት ዛሬ ላይ አድማጭ ተመልካች የሌለውና የተሰለቸ መሆኑ ብቻ ሳይሆን እኔ ስልጣን ላይ ብቆይ ሀገር ሳትፈርስ አንድ አድርጌ አቆይልሃለሁ ስትለው ሀገር በመቆየቷ ምን ያገኘሁት፣ ባለመቆየቷ ምን የማጣው ነገር አለ ብሎ ትውልዱ መጠየቅ ጀምሯል። ይህንን አይንን ገልጦ ማየት ይበጃል። በ2013 ዓ.ም ስድስተኛው ሀገራዊ ምርጫ ህዝቡ ግልብጥ ብሎ ብልጽግናን የመረጠበት ዋነኛ ምክንያት በኢትዮጵያ ላይ የመፍረስ አደጋ የደቀነውን ወያኔን እንዲያስወግድ ነበር። ዛሬ ከ5 ዓመት በኋላም ወያኔ በህይወት መኖሩ ብቻ ሳይሆን የክልሉ ጊዜያዊ አስተዳደር ፕሬዝደንትን ገልብጦ ሌላ ሀገራዊ ስጋት ፈጥሯል። ይህም በኢትዮጵያ ህዝብ ዘንድ ብልጽግና ወያኔንና ሌሎች ጽንፈኞችን እንዲያስወግድ ብንመርጠውም እነዚህን ኃይሎች በአጠረ ጊዜ ከማስወገድና ከማጥፋት ይልቅ ሆን ብሎ እንዲቆዩ በማድረግና በቁጠባ በመጠቀም የስልጣን መቆያ ምክንያትና ምንጭ አድርጓቸዋል የሚል ቅሬታ በህዝቡ ውስጥ በስፋት ተንሰራፍቷል። ከዚያ በተጨማሪም ብልጽግና ተቆጣጥሮ ሊያሸንፍበት ከሚችለው 26 ሚሊዮን መራጭ በላይ 24 ሚሊዮን ወይም እጥፍ መራጭ መመዝገቡ ለብልጽግና ሌላው ከባድ ፈተና ሆኖ ተደቅኖበታል። ጉዳዩን ሳጠቃልለው ብልጽግና ልማቱን፣ ፖለቲካውንና ሚዲያውን እንዲሁ ፕሮፓጋንዳውን አጣምሮና አስተሳስሮ መጠቀም አለመቻሉ የትውልዱ ከኢትዮጵያ የተሰለቸ ትርክት ወደ አዲስ የፖለቲካ እይታና ሀገርን ከተጠቃሚነት ውጪ ማየት የማይፈልግ የፖለቲካ እይታ ውስጥ መግባቱንና መቀየሩን በአግባቡ መገምገም አለመቻሉ ባጠረ ጊዜ ጦርነቶችን መቋጨትና እንደ ወያኔ ያሉ ካንሰሮችን ለማስወገድ አለመቻሉ ይልቁንም ትውልዱንና ህዝቡ ብልጽግና እነዚህን ጸረ ሰላም ኃይሎች
ብልጽግና ለስልጣን ማራዘሚያ እየተጠቀመባቸው ነው የሚል ግንዛቤ እያያዘ መምጣቱ የመራጩ ቁጥር ብልጽግና መጫወት ከሚችለውና መቆጣጠር ከሚችለው በላይ እጅግ ከፍ ያለ መሆኑ ብልጽግና አስተማማኝ ድል ለማስመዝገብ ከሚችልበት አቅም በላይ መሆኑ ብልጽግና በ2018 ዓመተ ምህረት ሰባተኛው ሀገራዊ ምርጫ የጠበቀውን ውጤት ያገኛልን የሚል ጥያቄ አስነስቶ ሰፊ መነጋገሪያ ሆኖ ይገኛል። ለአሁኑ አበቃው። አመሰግናለሁ።